ተመስገን ይሙት እያለች መማል ጀመረች። ታናሽ እህቴ ተመስገን ከሚባል ሰው ጋር የጦፈ የከነፈና እልል ያለ ፍቅር ያዛት። ድሮ እግዚአብሔርን እያለች ትምል የነበረችው ልጅ አሁን ላይ ተመስገን ይሙት እያለች መማል ጀመረች። ምን አለ የሰውዬ የእውነት በሞተ እስክል ድረስ ተማረርኩ። ስደነግጥ ዕቃ ሲወድቅባት ሲያደናቅፋት ተሜ ድረስ ነው የምትለው። ምግብ ስትበላ በስመ ተመስገን የተባረከ ይሁን ማለት ብቻ ነው የቀራት። በሱ የተነሳ ተመስገን በየነ የሚባለውን ዜና አንባቢ ሳይቀር ጠላሁት። የሆነ ጊዜ ቁጭ አደረኳትና እንደ ታላቅነት የመከርኳት፣ ይኸውልሽ እህቴ ለወንድ ልጅ ይህን ያህል ልብሽን መስጠት የለብሽም። በኋላ የሆነ ነገር ተፈጥሮ ብትጣሉ ትጎጃለሽ። ሁሉንም ነገር በልኩ ማታረጊው ከሆነ በየመከሬን ሳልጨርስ ተሙዬ ደወለ ብላ ተነስታ ሄደች። የሆነ ቀን ከእቴ ስልክ ላይ ቁጥሩን ወሰድኩና ደወልኩለት። ስልኩ ተነሳ። ስሙን እየደበረኝ ጠራሁት። ሄሎ ተመስገን? አዎ ማን ልበል? እዮብ ነኝ የሃና ወንድም። ሃና አለኝ ገራ በገባው ድምጽ። ተናደድኩ። ጭራሽ ስሟንም በቅጡ ሳታውቀው ነው እንዴ ፍቅር እያልክ የምታጃጅላት? እንዴ አሁን አወኩ። ያና ታላቅ ብራዘር ነህ እንዴ? እኔ እኮ ህይወቴ እያልኩ ስለምጠራት ሃና ስትለኝ ትንሽ ግራ ገብቶኝ ነው አለና ሃና የሚለው ሙዚቃ ማንጎራጎር ጀመረ። ሰውዬ ለአይደል ሾው ልመለምል እኮ አይደለም የደወልኩት። እኔ የምልህ ልጅቷን ምን አስነክታት ነው እንደዚህ ሆነችው? መስተፋቀር አሰረተባን ነው እንዴ? ከፈለገ መስተጻመርም ያሰራብኝ አንተ ምን አገባ የሚል የሴት ድምጽ ሰማው። ሃና ነበረች። ከቀናት በኋላ ቁጭ ባልኩበት አሸልቦኝ እህቴ ከውጭ ገባች። ሰዓቴን አየሁት። ከምሽቱ 3:30 ይላል። በዚህ ሰዓት ከየት ነው የምትመጪው? አልመሸም አልኳት። የሆነ ታቱ እኮ የተሰራው ሰዓት ሄዶብኝ ነው ይቅርታ አለችኝ። የምን ታቱ አልኳት ኮስተር ብዬ። እጇን እንደመሸፈን እያደረገች ምንም ይሁን ምን አንተ ምን አገባ 18 ዓመት አልፎኛል እኮ አለችኝ። ከተቀመጥኩበት ተነስቼ ወደ እሷ ሄድኩና ያደረገችውን ልብስ ሰብስቤ ክንዷን አየሁት። እብድ በሚያህል ፊደል ተመስገን ብላ ተነቅሳለች። አበርኩ። አንቺ አብደሻል እንዴ? ምን ሆነሽ ነው ስሙን የተነቀሽው? መብቴ መሰለኝ አለችኝ በንዴት። እሺ እሱስ ያንቺን ስም ተነቅሷል? ስምሽ ረጅም ስለሆነ ክንዴ አይበቃውም ብሎ አልተነቀሰም አለችኝ። የእህቴ ስም ሃና ነው፣ 2 ፊደል። ከወራት በኋላ ከሄድኩበት ፊልድ ስመለስ እህቴ ሶፋ ላይ ኩርምት ብላ ያለቀሰች ጠበቀችኝ። በድንጋጤ ሻንጤን ጠረጴዛ ላይ አስቀመጥኩትና ወደ ተቀመጠችበት ሄጄ ምን ነው አንዬ ምን ሆነሽ ነው አልኳት። ማልቀሷን ሳታቆም ከተመስገን ጋር እኮ ተጣላን ቺት አረገብኝ አለችኝ። እንቧን እየጠረኩላት አይዞሽ በቃ አንዬ እኔ እኮ ከመጀመሪያውም ነገርሽ ነበር፣ አንቺ ነሽ አልሰማ ያልሽኝ። ያለፈው አልፏል፣ ለወደፊቱ ትምህርት ይሆንሻል በያቅፌ ካረጋጓት በኋላ እሺ ግን ታዲያ የንቅሳቱን ነገር እንዴት ልታረጊው ነው አልኳት። የተቅለሰለሰች እሱን አስተካክየዋለሁ
አለችኝ ግራ በገባው ድምጽ። እንዴት አልኳት። የለበሰችውን ሹራብ ሰበሰበችውና ንቅሳቱን አሳየችኝ። ተመስገን አምላኬ ይላል።